بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين نا دخان بلن جمرنال سيجارة شيشة تنباك يجات من نزي بمولو قشاشا نغروش بمولو جمرن نبر عندنياو كفل الفوال وده ሁለተኛው ክፍል ነው የምንሄደው እና በሲጃራ ነው ያለነው አንድ ሰው በጣም ገረመኝ ምን አደረገ አንድ ሰው እሱ ሲጃራ ያጤስ ነበር እና በየቀኑ لو انه يدخن علبه واحده في اليوم باند كان عند باكيت سيجاره بياጤስ አለ هذه العلبه بور تسبسبه نعم تكفيه عمره كل عام نا بور بهلت ور بአመት የሚሰበስበው ገንዘብ የሲጃራ በአመት የሚሰበስበው ገንዘብ ከሪያድ ከተማ ዑምራ አድርጎ 5 ቀን ቆይቶ በመካ እንደገና ሆቴል ያደረ እንደገና ወደ መዲና ሄዶ የነቢያችን መስጂድ ዘይሮ 3 ቀን እዛ በሆቴል ያደረ ተመልሶ ጠቅላላ ቢያስበው አንድ አመት ሲጃራ የሚያጤሰው ለዚህ ሁሉ ወጪ ይሸፍናል ማለት ነው ገረመኝ والله طيب كذا بحالا دمو منالو تذهب إلى مكة المكرمة وإلى المدينة المنورة وتناجي ربك زاهد يا رب تلاله نصوح كنفر نصوح عف نصوح فنشا نصوح يد هنا تهدى الله طيب كذا بحالا يقول سبحانه وتعالى ولا تقربوا الفواحش ما ظهر منها وما بطن ጠቅላላ በላይ በውስጥ የሚደረጉት በሙሉ ፋሂሻ የተባለው መጥፎ ነገር አትቀርቡት አለ አላህ Subhanahu Wa Ta'ala አሁን እኔ ልጠይቃችሁ እቱኒ بفائده واحده بس አንዲት ፋኢዳ يعني እንትን አምጡልኝ የዱኻን እስቲ የሲጃራ አንዲት ፋኢዳ አምጡልኝ والله አታመጡ ለእልክ ብትሉም አታመጡ نعم فائده اقتصاديه ما في ሳዲያ ማለት ኢኮኖሚካል ፕሮብሌም ከንትኑ ፕሮብሌሙ ከሲጃራው ነው ስንት ገንዘብ ነው የምታጠፋው نعم فائده اجتماعيه ህብረተሰቡ ራሱ ይንቀሃል فائده صحيه የጤና ደሞ فائده የለውም ሲጃራ ጤና የሚመጣ ነገር የለም اذا انا لا اتمنى من اخ كريم ان يدع التدخين اهون السيجاره سون فرته አፍረህ እንዴት ሰው ምን ይለኛል ብለህ እንድትተው አንፈልግም ወንድሞች አላህን ፈርተው ተው በመጀመሪያ ሰው ከሚጠላው ከሚወደው አላህ ስለሚጠላው ለአላህ ብለህ ትተዋለህ እሺ ኦኬ ከዛ በኋላ ሁለተኛ ትንባክ ነው ታውቃላችሁ ትንባክ ይህ በከንፈራቸው ስር የሚያደርጉት በጣም ግማታም የሆነው ትንባክ እኔ አንድ ስም አወጣሁለት ይህ ትንባክ የሚባለው ትንባክ ምንድነው ያልኩት የዶሮ ሰገራ ብዬ ነው የጠራሁት والله እንደዚህ በቃ ከንፈሩ ተነፍተው ይስል በቃ ስታየው يعني ጥርሶቹ በሙሉ ጥቁር የሆኑ ጥርሶቹ ጠቅላላ እውነቴ ነው አያቀርብህም እንደዚህ ትንባክ እንትን የሚያደርገው ቅርታ አድርግልኝ ትንባክ የምትወስዱ እውነቴ ነው እኔ በሰድባችሁ እውነቴ ነው يعني እናንተ እንግዲህ አቅል ካላችሁ ትንባክ የሚባለው ከሲጃራ እንደውም ይብሳል ሲጃራ ልክ ይጎዳል ብዙ ይጎዳል ሲጃራ ትንባክ ግን عجيب ነው والله ትንባክ እንዴት አርዶሮ የዶሮ አሪበላል አንድ ሰው እንዴ كان واحد يضع تنباك في فمه عنده ማቀው እኮ ነው ትንባክ በአፉ ያደርግና ቀኑን በሙሉ ሲቅመው እንደዚህ ሲመጣው ይውልና መስጂድ ሲገባ እንትኑ ለመስገድ ሲገባ ትንባኩ ሰብስብ አድርጎ በዚህ በጆሮ ላይ በላዩ ጆሮ እዛ يعني ይሸሽጓል እዚህ በጆሮ ያደርገውና ከዛ ኋላ ገብቶ ሰግዶ ሲወጣ እንደገና በአፉ ያስገባዋል እንደዚህ ያለ እኔ የማቀው ሰው እኮ ነው ضرر التنباك እውነቴ ነው ጥሩ አይደለም ነገሩ አውሰኽ للناظر ለሚያይህ ሰው እኮ ይቀፋል ነገሩ ራሱ ሰውነቱ እኮ ደስ አይለውም እውነቴ ነው እሺ እንግዲህ ትንባክ ልክ የሲጃራ አይነት ነው
እሺ ጫት ወደ ጫት እንምጣ ጫት ወንድሞች ነፍስ الشيء ጫት አሁን حرام ነው ብል ህዝቡ በሙሉ ይነሳብኛል ምንም አይደለም አላህ ብቻ ይጥላ እንጂ ህዝቡ አሁን ጫት ክልክል ነው ብትል لا اله الا الله 90% ሰው ነው የሚነሳበት لكن ጫት عند فائده የለው وثبت انه يغير مزاج العقل እንዲያውም አጥባዎች ሲሉ ጫት ብዙ የሚበላ ጫት አሉ ምን ይሆናል ጭንቅላቱ እየተቀየረ ነው የሚሄደው وهو مضر ደሞ ጎጂ ነው وهو متلف للمال ገንዘብ ያጠፋል ጭንቅላት ይነካል وهو من ناحيه النظافه لا خير فيه በንጽህና ረገድ ስናየውም ጫት የሚቅም ሰው ልክ እንደ ትንባክ ነው ጥሩ አይደለም طيب لكن تعوده الناس ብዙ ሰው አሁን ጫት ማለት ልክ እንደ ምግብ ነው የሚያየው ولو تقول لهم حرام عدوك حرام بتلاچو ሁሉ ይጣላሃል ممكن ضربوك كلمتها وهو من الخبائث وهو شبه مسكر مغير للعقل كبزام ጭንቅላትህ ይቀይራል ያሰክራል ይላሉ እሺ وانا باختصار እውነቴ ነው ባጭሩ ልንገራችሁ لو جاءني مدخن واكل ጫት اكل تنباك وعندي 10 بنات 10 ልጃገረዶች ያላገቡ አሉኝ ለምሳሌ እንበል 10 የሴት ልጆች የኔ ልጆች ማለት ነው ያላገቡ ባል የምፈልግላቸው የምጠብቅ ቢኖርኝ ጫት የሚበላ ሲጃራ የሚያጠስ ትንባክ የሚበላ ሞት ቢሆን አልድራቸው ما زوجهم እነዚህ ሶስት ሰዎች من كثرة كراهيتي لهذه الخبائث በጣም የምጠላቸው ምግብ ናቸው እነዚህ ትንባክ ሲጃራ ጫት እኔ አልድራቸው ኢንሻአላህ 100 ሴቶች ቢኖሩኝ ልጆች ማለት ነው وهناك قاعدة نبوية ነቢያችን አንድ ትልቅ ምሰሶ ተወልና ይሄዱ ምን አሉ كل مسكر حرام ሁሉ ጭንቅላት የሚነካ አእምሮ የሚነካ ነገር የሚያሰክር حرام ነው አሉ ሌላ ሐዲስ ምን አሉ ما أسكر كثيره فقليله حرام ለምሳሌ 10 ብርጭቆ መጠጣት የሚያሰክር ከሆነ አንዲት ፊት የምትላት حرام ነች ما أسكر كثيره 10 ብርጭቆ ተጣለህ ትሰክራለህ አንዲት ካስ ወይም ደግሞ በእጅ እፍን የሆነችው ፊት ብትል እሱ حرام ነች አሉ ምክንያቱም ነገሩ ሙስክር ነው طيب እንደገና الشيشة ወደ ሺሻ እንሂድ ወንድሞች هذا يكثر في العرب በአረቦች በጣም ሺሻ ይወዳሉ وهو لا يختلف عن الدخان لك عند دخان ነው ጢስ ያደረጉ ሺሻ ደሞ ይሄ ደሞ ልክ እንደ እንትን ነው اذا الله احل الطيبات وحرم الخبائث شيء احل الطيبات وحرم الخبائث والنساء اسالوهن يا اخوان ሴቶች ጠይቋቸው يكرهن الفم الذي فيه رائحة كريهة والله بالوا بهونم مدفوش تالو أف أيودو لأنك ستخلط فمك بفمها مكنياتهم يانت كنفر كسوا كنفر للتدبا لقونا للتجمع لقو سلهوني أتودم نسوه أف نسوه ترس نسوه شتانو متودو سيت እና ይሄ ነገር እውነቴ ነው ጎጂ ነው በጣም በል من لا يستاكو አንድ ሰው የጥስማ ፈቂያ አርጎ ኮልጌት አርጎ በየጥዋቱ በየማታው አፉን የማይጠርግ አፉን ያኒ ሲዋክ የማያደርግም አይወዱትም ምክንያቱም የአፉ ሸታ በጣም መጥፎ ይሆናል طيب እንግዲህ አንተ ሚስት በእጇ ነው የምትስማት ግንኙነት ከፈለግ በእጇ ነው የምትስማት ወይስ በጀርባዋ ወይስ በራስዋ ወይስ በእግሯ ማንኛውም ቢለኝ በከንፈሯ ነው የምትስማት ያንተን ስሜት ሊነሳሳ በከንፈሯ ነው አትፈልግም እሷ ምክንያቱም ከንፈር በሲጋራና በዱኻንና በሺሻ በስብሰዋል ይህ ነገር እውነቴ ነው ኢደን ልብ በሉ ወንድሞች እነዚህ አሁን ተጠቀስኳቸው በጣም حرام ናቸው አላህ ይወዳቸው እሺ ወደ ቁርአን እንሂድ እሺ ቁርአንስ ምን ሆነ ቁርአን
በጀዋል በሞባይል አንተ አንድ ሰው ሲደውልልህ ረኒኑ ወይም ደግሞ ደወሉ ቁርአን ታርገዋለህ ብዙ ሰዎች አሉ ቁርአን የሚያረጉ ምን አሉ ዑለማዎች በዚህ ቁርአን አላሁ አክበር ቁርአን መስማት አጅር አለው ቁርአን የተቀደሰ ቃል ነው طيب لماذا القرآن في الجوال አንተ ስትልጠይቀህ ለምንድነው በሞባይልህ ቁርአን የምታደርገው ማለት አንድ ሰው ሲደውልልህ ቁርአን የቁርአን ድምጽ ትሰማለህ لماذا እንግዲህ ለምን ቢባል እንግዲህ ዋናው መልእክቱ ምንድነው ቁርአን እንድትሰማ ነው እንደዚህ ካልሆነማ በሁታን ነው ቁርአን እንትኑ مسجل ወይም ተፕሪኮርድ የምትከፍተው ቁርአን ለመስማት ነው አይደለም እንዴ ሰምተህ ደግሞ በሱ መስራት ነው ዋናው መልእክቱ እሱ ነው በል አሁን የምንሰማው እኔ ለሙሐመድ ሸር አድርገህ ከደወልኩለት ቁርአን ነው ጀዋሉ አይደለም ቀጥታ ነው የሚቆርጠው ቀጥታ يعني መልእክቱን ወይም ደግሞ እንትኑ ኮሉን ለመቀበል እንደዚህ ሲያደርግ ቁርአኑ ያስቆርጣል يقول سبحانه وتعالى وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون يا الله رحمتك فلقاتشو قرآن ستسمو ጸጥ ብለህ ዝም ብለህ ስማው ነው ያለው አንተ ግን وإذا الذين كفروا ብሎ ሲጀምር ቁርአን ታቋርጠዋለህ ምክንያቱም የሚደውልህ ሰው ለመስማት ነው حتى الجن يا جماعة ጅኖች እነዚህ ጅኖች የምንላቸው ጅኖች ሙስሊሞች የሆኑ ጅኖች ቁርአን ሲሰሙ ምንድነው ያሉ ኧረ ጸጥ በሉ ስሙ ዝም ብላችሁ ስሙት ቁርአኑ ነው ያለው يقول سبحانه وتعالى ويصرفنا إليك ነቢያችን አንድ ቀን በአንድ ተራራ መሐከል ነው እንደዚህ በበረሃ ነበሩና ሰላተ ሌል ሲሰግዱ ጅኖች መጡ ከመላው ዓለም ተሰብስበው መጡና والله አንዱን ሊገድል ነው የፈለገው يعني صاروا كانوا لبدا ማለት በሙሉ ጅኖች ጽፍ ብለው እንትኑ ነቢያችን ዙሪያ ከበቧቸው ማለት ነው ቁርአን ለመስማት እኮ ነው فقال سبحانه وتعالى ስለዚህ وإذ صرفنا إليك نفرا من الجن يستمعون القرآن فلما حضروه قرآن لمسمات متؤنا بنبياتشن أتقب قومو قرآن السمو قالوا أنصتوا زنبلوا قرآن يتقرانوا يا الله نقرنوا زنبلوا قالوا قالوا أنصتوا فلما قضي نبياتشن قراءة كجرسوا بهلا ولوا إلى قومهم منذرين بسمت قرآن በሙሉ ተበታተሉና ወደ የአገሩ ይሄዱ ዛሬ ቁርአን ሰምተናል አዲስ የአላህ ቃል ሰምተናል ብለው ዳዕዋ ማረግ ጀመሩ ማለት ነው ሱብሃንአላህ العظيم እንደዚህ ነው ويقول سبحانه وتعالى يا ايها الناس نعم يا ربي ضرب مثل فاستمعوا له القرآن كله عند ምሳሌ ሊሰጣችሁ ነው ስሙት ይላል አሁን በጀዋሉ ይህን አያ ካደረክ يا ايها الناس ضرب مثل فاستمعوا له تقرطوا አንተ ዝግት ታረጋዋለህ አላህ የሚለው ስማው ነው ان الذين تدعون من دون الله لا يخلقوا ذبابا ብሎ ይቀጥላል አንተ ግን ትዘጋዋለህ طيب والعجيب በጣም የሚገርመው ነገር يقول تعالى يا ايها الذين امنوا አሁን አንተ በጀዋልህ የሞላው يا ايها الذين امنوا ስል እናንተ በእኔ ያመናችሁ ሰዎች ብሎ ሲናገር ትዘጋዋለህ አንሰማም እንደማለት ነው ثم تغلقه ይህ በጣም ወንጀል ነው ወንድሞች ويقول يا ايها النبي يا نبياتشن ይላል እንዴ ምን ሊል ነው አላህ ምን ትእዛዝ ሊያወርድ ነው ብሎ ከመስማት ትዘጋዋለህ اذا كنت تطفئها لماذا እሺ እንግዲህ ወንድሞች ምን ስለነቆየሁ ቁርአን የማትሰማው ከሆነ حرام ነው አሉ ዑለማዎቹ በጀዋል ቁርአን አድርገህ በሱ መጫወት ነው የሚሆነው اذا የምታጠፋው ከሆነ በቁርአን አታረግ እሺ ሁለተኛ ዱዓ አንዳንድ ጀዋል ደግሞ በዱዓ ነው የሚደውለው አንድ ሰው ሲደውልህ اللهم إنا نسألك አንተ ቀጥታ ታቆርጠዋለህ እንዴ ያስቀኝ እኮ ነው ነገር ወንድሞች ለምንድነው ቁርአን እንትን ዱዓ የምታረገው ልትሰማውና አሚን ልትል አይደለም እሺ እና كأنك عدو አንተ እንደ ጠላት እኮ ነው اللهم ብሎስ ጀምር ዝግት ታረጋዋለህ اذا لماذا تضعه في الجوال ለምን በጀዋል ተስቀምጣለህ ሰምታችሁ ታውቃላችሁ ወንድሞች በሞባይሉ አንድ ሰው ደወለለትና
اللهم سل آمين يميل سؤال اللهم اغفر لنا ذنوبنا آمين اللهم إنا نسألك الجنة آمين يميل سو سمتاችሁ ታውቃላችሁ لا ታቋርጠዋለህ ለምን እንደምታቋርጠው ከሆነ ለምንድነው የምታረገው ጥያቄው ነው ወንድሞች ስለዚህ ዑለማዎቹ ከልክለዋል ይሄ ነገር ሌላ ደግሞ الموسيقى في الجوال እዚህ ደግሞ የባሰ ነገር አንተ የሙዚቃ ፍቅር አለ خلاص ሲዲ ስማ ፍላሽ አርገህ ስማ መጀመሪያ ወንድሞች ሙዚቃ حرام ነው ዘፈን حرام ነው የፈለገውን ነገር ቢል ሰው ይህ በኪታብና በሱና የተረጋገጠለት ዘፈንና ሙዚቃ ክልክል ነው በእስልምና الموسيقى نفسه حرام يا جماعة قال سبحانه وتعالى في سورة لقمان ومن الناس من يشتري لهو الحديث ليضل عن سبيل الله بغير علم ويتخذها هزوا أولئك لهم عذاب مهين لهو الحديث مالت زفن كموسيقى يه لهو الحديث بلان ومن الناس من يشتري لهو الحديث الشيء يه بقرآن يترقاقت اللت لهو الحديث أكثر المفسرون بمول مفسروش اليوم لهو الحديث زفن أو موسيقى أو ألو طيب وفي الحديث حديث النبي صلى الله عليه وسلم ليكونن من أمتي أقوام يستحلون الحرى والحرير والخمر والمعازف زمن سمتا زمن ستكا يعني أمتكو حرير للبسوناتشو إيش لما خمر لتأتوناتشو عندنا موسيقى زفن لتشاوثونو የኔም ኡመት እንደዚህ ምክንያቱም በነቢያችን ጊዜ በሰሃባ አልነበረም ዘፈን አልነበረም ሐሪር حرام ነው ኸምር حرام ነው በሙሉ እንደዚህ ነው ግን ሰዎች ሊመጡ ነው እንደዚህ የሚያረጉ ብለው ነቢያችን ትንቢት ተናግረዋል ይኸውልህ አሁን ማንኛውም ሰው ዘፈን የማይሰማ የለም ثم لماذا وضعت الغناء في الجوال አሁን አንተ ዘፈን ያደረከው በጀዋልህ በሞባይል ለምንድን ነው ብለህ ልሰማው ትላለህ ግን አንተ አትሰማው أنت زقت نوم ترجو طيب مرة واحد نقول نقرأش والله بزي بمسجدات شنكونو صلاة العشاء يسجدن عند قبس أوينو موبايله أولا the highest volume نيا درجو نيلو ولا التانية ولا شنكونو مسجد ملونو بسجود سبحان ربي الأعلى إيالن عند سودة ولا لتنا كلثوم يمتبالو زفان علش بقبس كوكب الشرق الواتال بزو وهزب يطفاش بزفنوا ነው يعني زفاኝ ነው ሲሏት የሷ ዘፈን ከሙዚቃው ጋር ለኮሰና ፈነዳ خلاص በሱጁድ ደሞ እሱ በጀህልነት ይሆን አላቅም ጀዋሉ ስላጣው ነው አላቅም ወይም እንዴት እንደሚጠፋ አልሙሂም ሱጁድ እስከምንጨርስ ሴትዋ ትዘፍናለች በሙሉ ተረበሸ ሰው والله በሙሉ ተረበሸና ሁሉ ይልዕነው ነበር الله لا يبارك فيك الله لا يبارك يعني እንትኑ ሲጨርስ ሰላቱ ሰላም አለይኩም ሲል ልክ እንደወፍ እኮ ነው በሮ ወጣ ለምን ዘፈን ያደርገዋል ይሄ ነው በጣም እንትን የሚለው የሚያስቀይመው ነገር ይሄ ነገር ነው ወንድሞች ስለዚህ ሙዚቃ ዱዓ ቁርአን ይሁሉ እውነት ነው በጣም የማያስፈልግ ነገር ነው ጥቅም የለውም ጉዳት ብቻ ነው ያለው እንላለን እሺ ወደ ዱኻን እንመለስና ወንድሞች ይህ ሲጃራ የሚለው ነገር በመጀመሪያ ደረጃ ከምዕራባውያን የመጣ ነገር ነው ይሄ ነገር ሁለተኛ መርዝ ነው አሉ መርዝ ዱኻን ሺሻ እንደዚህ حتى ጫት ቢሆንም يعني የሰውነትን አቋም የሚቀይር ነገር ምን አሉ ዑለማዎቹ ውሃ እንኳን ውሃ የተጣራ ውሃ የሚያስክር ከሆነ حرام ይሆናል እንጀራ የሚያስክር ከሆነ حرام ይሆናል ኢዘን አሁን የገለጽኳቸው በሙሉ ጉዳታቸው ብቻ ነው የምትናገረው እንጂ አንድ ጥቅም አለው ብትለኝ አትሐዳክ يعني አትሐዳክ ማለት ምንድነው ልታመጣ አትችልም ኢዘን ጥቅም የሌለው ምንድነው ጥቅሙ እንግዲህ ያከስራል ደሞ ነብያችን ምን አሉ ሁሉ ሙፍቲሪን حرام
والنبي الله سبحانه وتعالى إن المبذرين كانوا إخوان الشياطين نزي ገንዘብ የሚያጠፉ ለማንኛውም ነገር ለማይጠቅም ነገር ገንዘባቸው የሚያጠፉ እኮ እነዚህ የሸይጣኖች ወንድሞች ናቸው ይላል አላህ እውነቱ ነው እና አንድ ሰው አሁን 100 ብር ሰጥተው በእሳት ቢያቃጥለው ምን ትላለህ طيب 100 ብር በእሳት ማቃጠልና ሲጃራና ትንባክ መግዛቱ ልዩነቱ ንገሩኝ ወንድሞች ምን ልዩነት አለው ሁሉም አንድ ነው እንዲያው 100 ብር በእሳት ካቃጠልከው ገንዘብ ብቻ ነው የምትከስረው ላኪን ዱኻንና መጠጥና ትንባክ ሺሻ ጫት ከገዛኸው ግን ገንዘቡ ጠፍቶ እንደገና ሰውነትህን ይጎዳል ነው ምለውና ባረከላሁ ፊኩም አላህ ይخليك يا اخي ወተት ጠጣ يا اخي ፍራፍሬ ብላ يا اخي ማር ወለላ ጠጣ ሱብሃንአላህ ጮማ ስጋ ብላ እንዴት ይመስል ነጭ እንጀራ ከጥሩ ወጥ አርገህ ብላ ጠጣ ሱብሃንአላህ العظيم እና طيبات የተባሉ እነዚህ ናቸው خبائث የተባሉ ደግሞ አሁን የተከስኳቸው ናቸውና አላህ Subhanahu Wa Ta'ala ራሱ ከዚህ ከልክለን አላህ ይወፍቀን እውነቴ ነው ጎጂ ናቸው እንዲያውም ከሚስትህ የሚያጣሉ ናቸው ከጎረቤትህ ከጓደኞቹ እንትን የሚሉ ናቸውና እንተዋቸው እላለሁ ሰዓቱ ስለደረሰ በዚህ አስቁማለሁ ኢንሻአላህ والله اعلم صلى الله على نبينا محمد وعلى اله وصحبه اجمعين